ከዛሬ ከግንቦት 20 ጀምሮ የጥሞና ጊዜ በመላው ኢትዮጵያ መጀመሩን ስንቶቻችሁ ሰምታችኋል? ከግንቦት 20 እስከ ግንቦት 24 የጥሞና ጊዜያት ሲሆኑ ታዲያ ግንቦት 24 ደግሞ በየትኛውም ከተማ የትኛውም አይነትም መደበኛ ስራ ዝግ እንደሆነ ሰምታችኋል ብዬ አስባለሁ። ግንቦት 24 በኢትዮጵያ የሚደረገው ሰባተኛው ጠቅላላ ምርጫ ከጠዋቱ 12 ሰዓት ጀምሮ እስከ ምሽት 12 ሰዓት የሚደረግ ሲሆን የምርጫ ካርድ የወሰዳችሁ ዜጎች ታዲያ የምርጫ ካርድ በወሰዳችሁበት የምርጫ ጣቢያ በመሄድ ድምጻችሁን መስጠት ትችላላችሁ። ወደ ምርጫ ጣቢያ ስትሄዱ ታዲያ ይሄ የምትመለከቱትን የመራጮች ካርድ መያዝ ከእናንተ ይጠበቃል። በዲጂታል መልኩ የተመዘገባችሁም ታዲያ የመመዝገቢያ ሜሴጃችሁን ማሳየት ይጠበቅባችኋል። በማኑዋልም በዲጂታልም የተመዘገባችሁ ማንነታችሁን የሚገልጽ ማንኛውም አይነት መታወቂያ ወይም ደግሞ ሰነድም ቢሆን ማንነታችሁን የሚገልጽ ነገር ይዛችሁ መሄድ ይጠበቅባችኋል። ድምጻችሁን በምትሰጡበት ወቅት ታዲያ እዚህ ጋር የምትመለከቱት ለህዝብ ተወካዮች ምክር ቤት አንድ ሰው የምትመርጡበት ሲሆን ለፓርላማ ማለት ነው ለምትመርጡት ፓርቲ ወይም ደግሞ ለምትመርጡት ግለሰብ እዚህ ጋር ምልክት ታደርጋላችሁ። ይሄኛው ደግሞ ለክልል ምክር ቤቶች ለሚወዳደሩ ሲሆን አንድም ሁለትም ሶስትም አራትም ሊሆን ይችላል። እዚህ ጋር በሚገለጸው መልኩ ድምጽ መስጠት ትችላላችሁ። ድምጽ የምትሰጡት ታዲያ እዚህ ጋር ለመረጣችሁት ሰው እዚህ ጋር የኤክስ ምልክት በማድረግ ሲሆን እንደዚሁም ደግሞ መጻፍ ለማይችሉ ደግሞ የጣት አሻራቸውን ማስቀመጥ ነው። የምርጫው ቀን ታዲያ በተመዘገባችሁበት የምርጫ ጣቢያ ከ12 ሰዓት ጀምሮ በመሄድ ድምጽ መስጠት ትችላላችሁ። ለተጨማሪ መረጃ ሜንሽን የማደርገውን የምርጫ ቦርድ ቲክቶክ አካውንት ላይ መረጃን ማግኘት ትችላላችሁ።